መሀል ሳይምሲ ከአዲስ ኮኔክሽን ማዕከል ፊት ለፊት ላይ የሚገኝ ጥንቅቅ ብሎ ያለ መኖሪያ ቤት ተከታተሉ። ይሄ የምትመለከቱት ሳሎኑ ነው። ሳሎኑ በጣም ሰፊ ነው። ባለ 3 መኝታ ነው። 215 ካሬ ሜትር ነው ጠቅላላው የቤት ስፋት። ሳሎኑ ሙቀት በጣም ሰፊ ሳሎን ነው። ወደ ቀጣይ ክፍሎች እንሂድ። በስተቀኝ በኩል እዚህ ጋር ኪችን አለው። ክሎዝድ ኪችን ነው። ኪችኑ ይሄንን ይመስላል። ቀጣይ እዚህ ጋር ደግሞ የሰራተኛ ክፍል አለ። እንዳቸው አድርገን መጠቀም እንችላለን። ይሄ የሰራተኛ ክፍል ነው። ሆኖ ላይ የራሱ የሆነ መጸዳጃ ቤትና መታጠቢያ ያለው ማለት። ወደ መኝታ ቤቶቹ እንሂድ። እንደነገርኳችሁ 3 መኝታ ቤቶች አሉት። ይሄኛው የመጀመሪያው የልጆች መኝታ ሙሉ ለሙሉ ያለቀ ቁምሳጥን የተገጠመለት የራሱ የሆነ ቆንጆ እይታ ያለው መኝታ ክፍል ነው። ይሄ ደግሞ ሁለተኛው መኝታ ቤት ነው፣ ወይም ደግሞ የልጆች መኝታ ቤት ማለት ነው። እሱም የራሱ ቁምሳጥን የተገጠመለት ተኝተው ያለቀ ነው። አሁን ለተመለከትናቸው ሁለቱ መኝታ ቤቶች መጸዳጃ ክፍል አላቸው። የራሳቸው የሆነ ሰፊ መጸዳጃ ክፍል አላቸው። ሶስተኛው መኝታ ቤት ይሄ ማለት ማስተር ቤድሩም ነው። ማስተር ቤድሩሙ በጣም ሰፊ የራሱ የሆነ ቪው አለ። ቁምሳጥን የተገጠመለት ማስተር ቤድሩሙ አታች የሆነ የራሱ መጸዳጃ ክፍልም አለው። ላሳያችሁ። ቤታችን ይሄንን ይመስላል። ወይም ቤት ለመግዛት ወይም ደግሞ ለጎብኝት ስትፈልጉ ከታች በምናስቀምጥላችሁ ብር ደውሉልን። የእርስዎ መምጣት ብቻ ነው የምንጠባበቀው።